እንዲያልፉ ነው የምፈልገው ለእናትና ለአባቴ። እናንተም ባትወልዱኝም እናትና አባቶቼ ናችሁ። ስለዚህ ለማንም ሰው ካሜራ ፊት ቆማችሁ እንድትቀረጹ አንፈቅድም። ያ መሆን ሲኖርበት እኛ እንነግራችኋለን። ዛሬ እየሄድን ያለ ነው። መጨረሻ የምንደርስበትን ስናይ ካስፈለገን እንዲህ ሰው እንልካለን እንላቸዋለን። በእናንተ ንግድ አይነገድም፣ በእናንተ አይቀለድም። እዛ እስር ቤት ውስጥ ባለችው እህታችን አይቀለድም። ይህም ብቻ ነው ለእናንተ ማስተላለፍ እንፈልገው። ሌሎች መጨመር የሚፈልጉን ነገር ካለ ይጨምራሉ። በአላህ ስም ነው የምጠይቃችሁ። ለማንም ሰው ለማንም ሚዲያ ቪዲዮ ይዞ መጥቶ ልቅረጽ ቢል እንዳትቀበሉ። መቀረጽ ካለባችሁ እኛ እንነግራችኋለን። ይህም ብቻ ነው። አፉ በሉኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። አንዴ ተስፍሽ ይናገራል። ኢብራሂም አንዴ ተስፍሽ ይናገራል። አፉ በለኝ ብያለሁኝ። ተስፍሽ ይናገራል። እኔና ተስፍሽ ስላወራን ነው። ከእንደገና ደግሞ ሌላም ሰው ሀሳብ መጨመር ከፈለግ ትጨምራለህ። አይማን እንትናም ምነወርም አለ። ሁላችሁም እዚህ ውስጥ ሀሳብ ካላችሁ ትናገራላችሁ። እሺ፣ እናመሰግናለን ሁላችሁም። እንግዲህ አሲ የነገራቻችሁ ነገር ዞሮ ዞሮ በመጀመሪያ ደረጃ እዛም ሄዳችሁ የምትቀርጹት ምናልባትም ቤተሰቦቿን ወደ ሚዲያ አውጥቶ ብር ለማሰባሰብ ከሆነ ከኛ የተለየ ስራ እየሰራችሁ አይደለምና ምናልባትም እኛ ይህንን ጉዳይ ይዘን እየሰራን ስለሆነ ለእኛ ተውልን። አንዳንድ ጊዜ በትንሽ አድራጎት ውስጥ ትልቅ ስምና ሰዎችን ፈልጎ የመሄድ ጉዳይ አለ፣ እናውቀዋለን። ነገ ደግሞ ሲሳካ በጣም ብዙ ሚዲያ እንደሚከተለተል እናውቀዋለን። እኛ በነገራችን ላይ ምን ሚዲያ መጠቀም አለብን፣ እንዴት ማድረግ አለብን የሚለውን ምናልባትም ዛሬ ሄዳችሁ ከምትቀርጹት ሰዎች በላይ በብዙ መንገድ እናውቀዋለን። እና አንደኛ ይህንን ነገር ኃላፊነት የምንሰጠው ለቤተሰቡ ነው። እኛ እዚህ እንቅልፋትን የምንሰራው ነገር የተሻለ እንዲሆንልን ስለሆነ እባካችሁ በተለያየ መንገድ የሚወጡ ቪዲዮዎች መስመራቸውን ከሳቱብን መመለስ እንቸገራለን። አሁን እኛ የወሰነውን ሌሎቻችሁ ማወቅ ያለባችሁ ከዚህ በኋላ ማንንም ሳንከተል በጀመርነው መንገድ እህታችንን እናስፈታታለን። ዋጋም ከፍለን ቢሆን 4 ነጥብ እህታችን በዚህ 3 ወር ውስጥ ባለው ጊዜ ውስጥ ሞተን ተማሙተንም ቢሆን ብሩን ሞልተን እናስፈታታለን። ስለዚህ ቀረጻው ትልልቅ ሚዲያዎች ጠይቀውን ነበር። ግማሽ ደረስን። ኦልሬዲ አለፈ ቃል የተገባው። ስለዚህ ቃል የተገባው ከተደረገልን ሚዲያ ላይ የሚወጡበት ነገር የለም። ምናልባት የደስታው ጊዜ በጣም ትልቅ ፕሮግራም እናዘጋጅና ሁላችሁንም እናመሰግን ይሆናል። እሱን ለኛ ተውልን። አንድ ጊዜ ተለምኖ ወይም ደግሞ ሚዲያ ላይ ወጥተው የሚናገሩን ነገር ችግር ላይ ነው የሚለውን ነገር አሳይተን ባለቀ በ11ኛው ሰዓት ሜዳሊያ ለመሯሯጥ የሚሄድበት መንገድ ልክ አይደለም። ስለዚህ አሁን የምንናገረው ሀገር ቤት ያለው አካውንት እኛ ላኩ ስንል ብቻ ነው የሚገባው። ይሄ የሚሆንበት ዋነኛው ምክንያት ደግሞ እዚህ ሙሉን እንከፍላለን፣ ያንን አካውንት የውጭውን አካውንት ብቻ ንገሩን፣ ሙሉን እንሸፍናለን እያሉን ስለሆነ ቅድማሴ ያለቻችሁን አልደግምላችሁ። እህቴም ቤተሰቡም የተሻለ ህይወት እንዲኖሩ ፈልጋለሁ። 11 ዓመት የተንገላታችሁ እህታችን ከበቂ በላይ ተቀጣለች። አጥፍታም ከሆነ አለቅ እግዚአብሔር ያዘጋጀላትና እህት ወንድሞቿ ያዘጋጁላትን ነገር ደግሞ በተለያየ መንገድ እንዲበዘበዝ እድል አንሰጥም። ማንም ሁን ምንም ፔኒ 5 ሳንቲም በስሟ የተሰበሰበው ሙሉ ለሙሉ በራሷ ስም ነው የሚገባው። ለራሷና ለራሷ ብቻ ነው የሚሆነው። ኢቭን ቤተሰቧም ከእሷ ጋር ተመካክሮ በጋራ የሚያደርገውን ነገር እንደ ቤተሰብ ተነጋግራችሁ እንድታረጉ ነው የምናመቻችላችሁ። እኛ ከእናንተ 5 ሳንቲም ለመጠቀም የምናስብበት ቅስበት የለንም። ቅስበት ለሰከንድ ማለት ነው። ስለዚህ እናንተ አላህ በፈቀደው እየተረባረብን ነው። ከጎደለ ይሄን የጎደለው ነገር ሙሉት አሁን ላኩ። የሚላከውም ህጋዊ በሆነ ሲስተም ትክክለኛነቱ በታወቀ መንገድ መንግስት አግዞን እውቅና ባለው መስመር ነው የምንልከው። 20 ሚሊዮን ብር ቀላል ስላልሆነ ማለት ነው። ስለዚህ ማናቸውም ሰዎች ስልክ ቢደውሉ ማንም ሰው ተወካይ ነኝ እንደዚህ ነኝ፣ እኛ የሰበሰብነው ብር ስለሆነ ይሄን ግሩፕ ብቻ ነው የሚመለከተው። ስለዚህ ከዚህ ግሩፖች ውስጥም ተስማምተን ይሄ ይደረግ ብለን በይፋ ካልነገርናችሁ ድረስ በውስጥ ማንም ሊያወራችሁ አይችልም።
እኔም ጨምሮ ተግባባን። አውርተን ተነጋግረን ወስነን ፊት ለፊት ላይ ነው የምናወራው። ቢያንስ ተስማምተንበታል፣ እንትናን ወክለናታል፣ በዚህ ጉዳይ እንደዚህ ሲወራ እነሱን አዋሩ ለሚለው እኛ እንነግሮታለን። እንቅልፍ አተን እየሰበሰብን እነዚህ እህቶቻችን ደክመው ስንት ታግለው በእንባ እየተራጩ ታመው የሚሰበሰበውን ነገር ትልቁ በእኛ በሰበሰብነው ነገር ላይ ማንም ሰው አጀንዳ ፈጥሮ እንደዚህ ይሁን እንደዚህ ይደረግ እንደዚህ በቅጽበት ይግባ የሚለውን ነገር እንዳትሰሙ ልንገራችሁ። ወይ እኛ ተማምነን የጀመርነውን ነገር እናንተ አምናችሁ ተከተሉን፣ አለም ደግሞ ማንኛውም ሰው እንደፈለገ እንዲያዛችሁ ማድረግን ምረጡ። እኔ ቤተሰቡን ከይቅርታ ጋር የምለምናችሁ ነገር በዚህ ሂደት ውስጥ እስከ ዛሬ ያለውን ነገር ከኛ በላይ እንቅልፋቸው የሰበሰበ አንድም የለም። በሌላ መንገድ እየሰበስቡ ከሆነ ይጨምሩበት፣ ይምሉት። አካውንቱ ይታወቃል። እኛ ጋር ያለ አካውንት የለም። ተግባባን። ስለዚህ አንድ እርምጃ አንራመድም። እናንተን ትተን አንድ እርምጃ እንደማንራመድ ቃል እገባችኋለን። ተስፍሽ ሰይፉዬ እኔ እናንተ እንረዳለሁ። ያው ለሌላውም እስርም ሆነው ስለሚሰሙ ነው ለሁሉም እየነገረን ያለው። እሺ ሰይፉዬ፣ እታች እየሆኑ እያዳመጡ ተሰብስበው ለመወሰን ብቻ አክት የሚያደርጉ ሰዎች ስላሉ ነው እየነገርኩ ያለሁት። ይስሙኛል። ገብታችሁ ግን እንተጋገዝ ሲባሉ ለማይረዱን ነው እየነገረን ያለ ነው እና እናንተን ላስጨንቃችሁ አይደለም። መሆን ያለበትን እየሰሙም ስለሆነ መንገድ ስላለብኝ ነው እግረ መንገዴ። ስለዚህ ይሄንን ነገር የምናደርገው እኛንን ያንንም ነገር እየሰራን ያለ ውጭ ያለውንም እህቶቻችን ናቸው ተለብልበው ተነጋግረው ማዳሞቹንም ታምር እየቀየሩ ያሉት ማለት ነው። በሌላ መንገድ የሚሰበሰብ ብር ካለ እኛን አይመለከትም። ይሰብስቡና ይስሩ፣ እህታችንን ያግዙ፣ በሚያካሄዱበት ነገር ያካሄዱ። እዚህ ግን በቲክቶክ ዓለም ላይ ተአምር ፈጥረን ለመጀመሪያ ጊዜ አንድ ሆነን ሙስሊም ክርስቲያን ሳንል እህት ወንድሞች ሳንል የተቸገረ ያለው ሳንል ቀን ከሌሊት የምንለፋው ነገር ላይ መወሰን ያለበት የረዳውና እዚህ ጋር ያለነው 20 ምናምን ቀን የለፋ ነው ሰዎች ነው። ስለዚህ ይሄንን ነገር ደግሞ አሁንም ከስር እያረጋገጡላችሁ ነው። እንችላለን። ልጃችን ትፈታለች። ማንንም አምነን አይደለም። በመጀመሪያ ፈጣራችንን አምነን ነው ይህንን ነገር የጀመርነው። ሲቀጥል ደግሞ ያለውን ነገር የማወቅም የመረዳትም እያንዳንዱን የሚዲያውንም ሂደት ቢሆን ከኛ በላይ ምንም እንትን ሊል የሚችል ሰው የለም። ስለዚህ መሆን ባለበት ልክ አንደርስታንድ አድርገው ሰዎቹን አታስጨንቋቸው። በዚህ አካውንት አስገቡ እያላችሁ አትደውሉባቸው። እነኚህ ቤተሰቦች በላይ እናንተ ለልጅቷ አታስቡ። ከኔ በላይ እነሱ ቤተሰቦች ያስባሉ። እናንተ ማን ስለሆናችሁ ነው ከቤተሰብ በላይ ያስባችሁ በዚሁ ቅጽበት በዚህ አስገቡ የምትሉት? በቃ ማናችሁ እናንተ? አንዳንድ ጊዜ በፍቃደኝነት ልትሰራ ትችላለህ። በኮሚቴ በዛበት በተለያየ ቦታ ግን የተሰራጨን ብር መሰብሰብ ከባድ ነው። ስለዚህ እያንዳንዷን ነገር እያጠራን ስለምንሰራ አንድ ብለን የገባንበት ነገር እስከዛሬ የገነባነውን ስማችንን ስለሚያበላሽብን ከኛ ውጭ የምታደርጉት የብር እንቅስቃሴ እስከዛሬ የለፋነውና የገነባነውን ስማችንን ታማኝነት ያሳጣዋል። ስለዚህ ማንም ሰው እንዳይቀርጽ፣ ማንም ሰው ብር ላኩ ካላችሁ እንዳትልኩ። እኛ በስርዓቱ መንግስትን አስተካክለን አሬንጅ አድርገን እኛ የሰበሰብነው ስለሆነ አሬንጅ አድርገው ይላካል። የሚላከው ደግሞ እዚህ ጋር ያለው ነገር ታይቶ ነው። ማክሲመም 3 ቀንና 4 ቀን እግዚአብሔር ካለ የምናውቅባቸውን መንገዶች በራሳችን መንገድ እንፈጥራለን። አከተመ። ህጋዊ የሆነን ሄደን ጠይቀን ማወቅ ብቻ ነው። ከመንግስት ጋር ከምን ጋር ምንም የሚገናኝ ነገር የለም። ልጅቷ ተፈርዶባታል። ያንን ከከፈለች ትወጣለች። ስለዚህ የማወቅና የመክፈሉን ጉዳይ ደግሞ አስተካክለን ከታወቀ በዛ አካውንት ያብር ገባ ማለት ልጅቷ ትወጣለች። መንግስት ወር ደግሞ ሌላው ነገር ስለፈቀደ አይደለም የምትወጣው፣ ሲስተሙ ላይ የተደረገ ነገር ነው። ያ ከሞላ ትወጣለች። በቃ ለምን እኔ ለራሴ በግል ፕሌን ተከራይቼም ቢሆን ሄጄ ያለውን ነገር ጨርሼ እመጣለሁ። እስከዚህ መስዋዕትነት መክፈል ከተፈለገ ማለት ነው። ስለዚህ እዛም ሀገር ቤት እኔ ከ4 ሳምንት በኋላ እመጣለሁ። ያለውን እያንዳንዱን ነገር ለደስታ ብቻ የምናበስርበትን ብቻ ነው ፕሮግራም መስራት የምንፈልገው። ማንም የሚቀረጸው ቴንኪው ለማለት እናመሰግናለን ስላረጋችሁልን ነገር ቴንኪው ብለን እንደዚህ ያደረጉልን እህቶቻችን ስማቸው የወረደው እህቶቻችን ከፍ የሚልበትን እንደዚሁም ደግሞ ሳያውቁን ለተሳተፉ እናት አረቦች እያንዳንዱ ነገር እዚህ ላይ አስተዋጽኦ ላደረጉት 5 ሳንቲምም ላወጡት ትልቅ ሀገር የሚያንቀጠቅጥ ፕሮግራም አዘጋጅተን ቴንኪው እንላለን። ያ ደግሞ እንዳያዳግም ሌላውም እንዲማርበት ጭምር ማለት ነው። ሌላውም እንዲማርበት
ስለዚህ እነዚህን ትልልቅ ስራዎች የምንሰራው ሚዲያውንም እናውቋለን። አሁን አንድ ዩቲዩበር አይደለም የምንፈልገው። የዛን ጊዜ 50 እና 60 ኢቭን ሙሉ ድፍን ኢትዮጵያ እንዲሁም ውጪ አልጀዚራ ቢቢሲ ሳይቀር ትልቅ ፕሮግራም አዘጋጅተን ቴንኪው የምንልበትና ከዚህ በኋላ ለሚመጡ ነገሮች የአረብ ሀገር እህትና ወንድሞች ምን ያህል አቅም እንዳላቸው የምናሳይበት ነው። ተግባባን። ስለዚህ እንደ ቀላል አትዩት ለማለት ነው። ይሄንን የምናገረው ከስር ስለሚያዳምጡን ብዬ ነው እና ይሄንን ነገር አድርጉ። እኔ ጨርሻለሁ። ሌሎቻችሁ ቀጥሉ። ቴንክ ዩ። ተስፍሽ በተናገሩ ላይ አንዴ ማምን ልናገር። እኔ ምንድነው አንድ ቪዲዮ አይተን ነበረ። እሱም በሳዑዲ አረቢያ ያሉ የሌላን ጉዳይ እንከታተላለን የሚሉ ሽማግሌዎች አይተናል። በመሰረቱ ሽማግሌዎች ያስፈልጉናል አያስፈልጉንም ማለት አይደለም። ሆኖም ግን ቢያንስ እንኳን ሽማግሌ በእድሜ ትልቅ በእውቀትም በዕልምም ዋና ዓላማቸው እሷን ማስፈታት እስከሆነ ድረስ ለ20 ምናምን ቀን ለ10 ምናምን ዓመት ተኝቶ የነበረ ጉዳይ ዙዙን አንድ ያስገባት አንድ ሰው ይውረድ። ለ20 ምናምን ቀን በውስጥ አውራት ኢብራሂም አሁን አባባ ከማን ጋር ነው ያሉት? ሰፊ አንድ አባባን ጥራቸው። ማነው እናንተ ቤት አለ? አባባ ከሰው ጋር አንዴ እስቲ ኢብሮ ተራህን ጠብቅ አውራ። እያወራን አይመኒታ ይጨርስ። ሱብሃንአላህ ይለላዩ አቡ በስነ ስርዓትና ባይደብ እንሂድ። ኢብራሂም ማናገር ከፈለክ መጀመሪያ አሲያን አማክራት እስኪ። ከዛ በኋላ ወደዚህ ነው አልሙሂም ወደ ፖይንት ስመለስ እነዚህ ትላልቅ ሰዎች እውነት ለሌላ የሚያስቡ ቢሆን ኖሮ አሲያ አለች፣ እኔ አለው፣ ተስፍሽ አለ፣ ሙነወር አለ፣ አንዳቸው መጥተው ይኸው እናንተ የሰራችሁ ስራ እስከሆን ትክክል ነው፣ እኛም ደግሞ ማገዝ እንፈልጋለን፣ አባት ነን፣ የሀገር አባት ነን፣ የሀገር ሽማግሌ ነን፣ መስራት እንፈልጋለን፣ ማድረግ እንፈልጋለን ቢሉ ችግር አልነበረውም። እንወያያለን፣ እንመካከራለን። ሞት ፍርደኛ ነኝ። ሞት ነው የሚጠብቃት እሷን። እኛ ጭንቀታችን ከሞት ነው እንጂ ሌላን የሚያድነው የምንሰበስበው የምንለምነው አሲያ ቅድም እንዳለችው እንባችንን ህይወታችንን ገብረን የምንፈጽመው ተግባርና ልመና ነው እንጂ ሌላን የሚያስፈታው ማንም ሽማግሌ ነኝ ወይንም ማንም